የሰውነት የአካል ብቃት እንቅስቃሴ ሲል ራሱ ቃሉ ራሱ ሰው ነው የሚለው። ስለዚህ የሰው ልጅ ራሱ ተፈጥሮ ራሱ በእንቅስቃሴ ላይ እየዳበረና እያደገ የሚሄድ ፍጥረት ነው። ስለዚህ ይሄ ተፈጥሯዊ የሆነውን ነገር መጠበቅ ማለት ነው። አንድ ሰው ከእንቅስቃሴ ውጪ ሲሆን እየሞተ ነው የሚሄደው። ስለዚህ የአካል ብቃት እንቅስቃሴ ሳይንሳዊ የሆነ ለሰው ልጅ እድገት ወሳኝ የሆነ ተያይዞ ጤናችንን የምንጠብቅበትና በህይወታችን ውስጥ ደስታ ሊሰጠን የሚችለው በተለካ መልኩ የሰው ልጅ በልኬቱ መልኩ ሊሰጠው የሚችለው ሳይንሳዊ ስልጠና ማለት ነው። የአካል ብቃት እንቅስቃሴ ማድረግ በዋናነት ጠቀሜታው የአካላችንን ጥንካሬ ይጨምርልናል። በእንቅስቃሴያችን ውስጥ ደግሞ በህይወት እንቅስቃሴያችን ውስጥ የሚኖረንን ውጤታማነት፣ በጤና የማድረግ አቅማችንን፣ ለተለያዩ የበሽታ የመጋለጥ አቅማችንን እየቀነሰልን ጤናማ ሆነን እንድንኖር የሚያደርግልን መሰረታዊ ጥቅሞች አሉት ማለት ነው። በማንኛውም ሰዓት መጀመር አለበት። ግን እንዴት መጀመር አለበት መሰለ? የተለያዩ የጤና ችግሮች ሊኖርብን ይችላል። የተለያዩ የመስኩሎስኬሌታል ዲስኦርደሮች የጆይንት የተለያዩ የሰውነታችን ክፍሎች ችግሮች ሊኖርብን ስለሚችል በማንኛውም ሰዓት ተነስተን መጀመር የለብንም። የጤና ምርመራ ማድረግ መቻል አለብን። ያለብንን የጤና ሁኔታ በደንብ ማወቅ መቻል አለብን። ጉዳቶች ካሉብን በደንብ አድርገን እነዛን ነገሮች መመርመር። አንዳንዴ የአካል ብቃት እንቅስቃሴ ይጠቅማል እንደምንለው ሁሉ ጉዳትም አለው። ተገቢ ያልሆነ የአካል ብቃት እንቅስቃሴ በሰራን ቁጥር ጉዳት ይዞብን ስለሚመጣ፣ ለምሳሌ የጀርባ ህመም ካለብን የጀርባ ህመማችንን በተገቢ ማናቀው ከሆነና ጫና የበዛበት እንቅስቃሴዎች የጀርባ ህመም ላይ ጫና ሊፈጥሩ የሚችሉ እንቅስቃሴዎች የምንሰራ ከሆነ ያ የአካል ብቃት እንቅስቃሴ ይጠቅማል ባልነው በተቃራኒው ጉዳት ሊያመጣ ስለሚችል የመጀመሪያው ፕሮቶኮል ማድረግ ያለብን የጤና ምርመራ ማድረግ። በመቀጠል ደግሞ አካላችን በምን ያህል ደረጃ ይሰራል የሚለውን የአካል ብቃት ደረጃችንን በደንብ መመርመር ከቻልን በኋላ የአካል ብቃት እንቅስቃሴ እነዚህ ነገሮችን ካሟላን በኋላ ከባለሙያ ጋር በመማከር በማንኛውም ሰዓት ሊሰራ የሚችልበት ፕሮቶኮልን ማመቻቸት ይቻላል። የስልጠና ይዘት የትንፋሽና የአተነፋፈስ ስርዓትን ለማስተካከል ሞር የረዘሙ ስልጠናዎችን እንሰጣለን። የጥንካሬ ስልጠናዎችን ስንሰጥ ደግሞ ጊዜውን እናሳጥርና ጫናዎችን እንጨምራለን። ስለዚህ በቀን ይህን ያህል ሰዓት ነው የሚሰራውን የምንለው የሚሰራው አይነት የስልጠናው አይነት ይወስነዋል። ብዙ ጊዜ እኛ ሀገር መሰረታዊ ችግሮች የሚሰሩት ምንድነው መሰለህ? አሁን ካለው ከትሬንዱ ሀገራችን ላይ ከሚሰራው አንፃር ረጅም ሰዓት በጣም ረጅም እርቀት ያላቸውን በተለይ በእድሜ የገፉ ሰዎች መንገድ ላይ የምታይ ከሆነ ወደ ተለያዩ ነፃ የሆኑ መንገዶች ጋር ስትሄድ ረጅም ሩጫዎችን ሲሮጡ እናያለን። ምንድነው መሰለህ? ያልተለኩ ስልጠናዎችን በሚወስዱበት ጊዜ ጫናዎችን ላያቸው ላይ ቅድም እንደተናገርኩት ጥቅም እንዳለው ሁሉ ጉዳትም አለው ስላልኩኝ ያልተመጠነ ስልጠናዎች በምንወስድበት ጊዜ ሰውነታችን መሸከም ከሚያቀተው ኦቨር ዩዝ እንለዋለን ከጫና በላይ በምንሰራበት ጊዜ ጉዳት ሊያስከትል ስለሚችል መለካት ከተቻለ መለካት ከባለሙያ ጋር በመመካከር ለታለመለት ዓላማ አስፈላጊ የሆነውን ነገር ባለሙያ ሊወስንለት ይገባል። ለአንድ ሰው አሁን 50 ደቂቃ ብልና ለሁሉም 50 ደቂቃ ሊሆን ስለማይችል ማለት ነው 10 ደቂቃ መስራት ያለበት ይኖራል። ከዛ በኋላ 30 እንደየ አቅማቸው ደረጃ ሊሰጥ ስለሚችል ጀነራል የሆነ የሚቀመጥ ነገር አይኖርም። አትሊስት ግን 150 ሰዓት በቀን እስከ 30 ደቂቃ መስራት ቢችል የተለያዩ ስልጠናዎችን በዓለም አቀፍ ደረጃ WHO የተለያዩ የጤና ድርጅቶችም ይሄንን ነገር ውጪ ላይ በደንብ መሰራት ይችላል። አሁን ቅድም እንዳልኩት በተለይ አተነፋፈስና የደም ዝውውርን እንቅስቃሴ ለመስራት እውነት አሁንም ያለው መንገዶች ጥሩ አሉ። ካደጋ በደንብ ራሱን ጠብቆ ውጪ ላይ ቢሰራ ነው በደንብ ሳይንሱም የሚመከረውና እሱም መስራት ይቻላል። በቀላል በሆኑ ማቴሪያሎች ቤት ውስጥ ሃይላንዶችን በመጠቀም የተለያዩ ሊሳቡ የሚችሉ ላስቲኮችን በመጠቀም ሰው ተገቢውን የሆነ የአካል ብቃት እንቅስቃሴ መስራት ይችላል። ጂምናዚየም ላይ በጣም አስፈላጊ ሆኖ የሚገኘው የፐርፎርማንስ ለሚባለው ስፖርት ውድድር ላይ ላላቸው ሰዎች እነሱ ግን
ተጨማሪ ጫናዎች ስላሉ ግፊቶቹ ፓወር ምናምን ስለሚጠይቁ ሞር ወደ ጂምናዚየም እያደሉ እንዲሰሩ ነው የሚመከረው እንጂ አብዛኛው ማህበረሰብ የግዴታ ጂምናዚየም መሄድ አይጠበቅበትም። በሚኖርበት አካባቢ ራሱን አዘጋጅቶ ሴፍቲውን በደንብ ጠብቆ መስራት ነው። ከጤና ጠቀሜታዎች አንዱና በተለይ በሀገራችን በጣም በከፍተኛ ሁኔታ እየተስፋፋ ቁጥሩ በጣም እየጨመሩ የሄዱ ነገሮች ቢኖሩ ተላላፊ ያልሆኑ በሽታዎች ናቸው። የደም ግፊት መዛባት፣ የደም ውስጥ የስኳር መጠን መዛባት፣ እነዚህ ነገሮች በጣም በከፍተኛ ሁኔታ በየቤታችን እያንኳኩ ያሉ በሽታዎች ስለሆኑ አካል ብቃት እንቅስቃሴ በመስራት በተለይ እነዚህ ስኳር 2 የምንላቸውን በደንብ መከላከል ይቻላል። የደም ግፊት ዋና ምክንያቱ ይሄ ነው የሚባል ነገር የተቀመጠለት ባይሆንም ግን በብዙ ፐርሰንት የደም ግፊት በሰውነታችን ላይ እንዳይከሰት መዛባቱ እንዳይከሰት በብዙ ሁኔታ መከላከል እንችላለን። በስራ ቦታ ላይ አካል ብቃት እንቅስቃሴ በሶስት ይከፈላል። አንደኛ በተደራጀ ጂምናዚየም ሴንተር ውስጥ ጧትና ማታ የስራ ቦታ ላይ እሱ ሳይንሳዊ የሆኑ ስልጠና ጊዜ ተተምኖለት የስፖርታዊ እንቅስቃሴዎችን በበቂ ሁኔታ እንዲሰሩ የሚደረግበት ነው። ሁለተኛው ሪሰስ ማኔጅመንት ይሉታል ሌላው ዓለም ላይ። ያው እኛ ሀገር ላይ የሻይ ሰዓት እንለዋለን። የሻይ ሰዓት እኛ ሀገር ላይ ከመቀመጥ ወደ መቀመጥ ነው። ቢሮ ተቀምጦ የነበረ ካፌ ተቀምጦ ሻይ ጠጣና ተመልሶ ይቀመጣል። የተወሰነ ሊያነቃቃው የሚችለውን ነገር ሻይና ቡና ከወሰደ በኋላ ግን መሰረታዊ ጭብጡ ግን የሻይ ሰዓት ወይም የረፍት ሰዓት የሚባለው ሰው ለረጅም ሰዓት የተቀመጠውን አካሉን በደንብ አድርጎ እንዲያንቀሳቅስና የስቲፍነሱን እንዲያላቅ የሚደረግበት እንቅስቃሴ ነው። የተጀመሩ ነገሮች አሉ። በሻይ ሰዓት ላይ የተወሰነ ሁሉም ክፍል ተሰብስቦ የሚሰራበት አንድ ሞዳሊቲ ያለ አሁን የሩቅ ምስራቅ አካባቢዎች ምናምን ነገር ለእንዲህ አይነት ኤሪያዎች ይዘጋጅና ሰው ሰብሰብ ብሎ እንቅስቃሴዎችን ይሰራል። ይሄ ጠቀሜታው አካል ብቃት እንቅስቃሴ በመስራት ሰውነቱን እንዲያፍታታ ያደርገዋል። ሁለተኛ የቲም ኮሄዥን ነው የሚባለው የቢሮ ውስጥ አብሮ የጋራነትንና የስራን አብሮ የመስራትን ባህል ያዳብራል ተብሎ ይታሰባል። ሶስተኛው እዛው ቢሮ ውስጥ ይሄ ወንበር እንደተቀመጥንበት ሁሉ ልንሰራበትም እንችላለን። ሰውነታችን ስብስብ ብሎ እንደተቀመጠ ሰውነታችንን ሪላክስ በማድረግና በማፍታታት ጆይንቶቻችንን በማላቀቅ የሚኖረውን የጡንቻችን ላይ የተፈጠረውን ጫና ረጅም ሰዓት የቂጥ ጡንቻችን ላይ ተቀምጠንበት የቂጥ ጡንቻችን ማለት ወደ ታችኛው ክፍል የሚሄደው ነርቭ የሚበተንበት ቦታ ማለት ነው። ስለዚህ ረጅም ሰዓት ተጭነነው ስለምንሄድ እግራችን መደንዘዝ የተለያዩ በሂደቶች ደግሞ የእግር ህመሞችና የወገብ ህመሞች ስለሚያመጣ በተወሰነ ሰዓት ውስጥ እንዲህ አይነት ነገሮችን በማድረግ የስራ ቦታ እንቅስቃሴ የሚባሉት በዚህ በሶስት መልኩ ነው የሚባለው። ሁሉም ማሰብ ያለበት ሁሉም የኢትዮጵያ ዜጋ ማሰብ ያለበት የሰራ እድገቱ የሚጨምር ወይም እየጨመረ የሚሄድ ማሽን ቢኖር የሰው ልጅ ነው። እንቅስቃሴ ባደረግን ቁጥር የጥንካሬ ስራዎች በሰራን ቁጥር የጡንቻችንና የልባችን የተለያዩ ሲስተሞቻችን አቅማቸውን እያሳደጉ ነው የሚሄዱት። ስለዚህ ነገ ዛሬ ሳይል ሰው ለጤናው በደንብ ትኩረት በመስጠት ዛሬውኑ ጀምሮ የአካል ብቃት እንቅስቃሴ ላይ ለመስራት መዘጋጀት መቻል አለበት። አንደኛ። ሁለተኛ ከሀገርም አንፃር አሁን ሀገሪቷ ካለችበት ነባራዊ ሁኔታ ለመድኃኒት የሚወጣ ወጪ በጣም በከፍተኛ ሁኔታ እየጨመረ ነው። በተለይ ለተላላፊ ላልሆኑ በሽታዎች የሚወጣ የመድኃኒት ወጪ ነው። ስለዚህ አንደኛ ኪሳችንም ውስጥ ገብቶ የስራችንን ክፍያችንን ለመድኃኒት ከምናወጣው ቀድመን በጣም በኮስት ፍሪ ነው የምንለው አሁን ቅድም እንደገለጽኩት ምንም ሳይከፍሉ መስራት ይቻላል ቤት የትም ቦታ አካባቢ። ስለዚህ ቀድሞ መከላከል እየተቻለ ታሞ ከመማቀቅ አይደለኛ ሀገር የሚባለው ከመታመማችን በፊት አስፈላጊውን የአካል ብቃት እንቅስቃሴ ራሳችንን በማሳተፍ ጤናችንን እንድንጠብቅ መልእክት ማስተላለፍ ፈልጋለሁ።